ልጅ ምን አይነት ቅናተኛ ነች ዋጋችሁ። አሁን ለምን ሌላ ሰው ዳዲ ያለ ብላ እንደዚህ ረርደብን ትበል እንዴ? ወይ ጉድ! ምን አለ እንደው ባታቅ ይሻል ነበር። ምን አለ ዳዲ ያሉኝ አላሉኝ ምን የሚያመጣው ነገር አለ? በዚህ ምክንያት ብላ እንደዚህ ሰላሟን ታጣለች እንዴ? ግን እኮ ሳስበው አንዳንድ ጊዜ ማወቅ ችግር ያመጣል። ማወቅ ከማወቅ አለማወቅ ይሻላል ማለት እኮ ነው። እንደዚህ ከሆነ መጀመሪያውኑ አዳምና ሔዋን የተባረሩበት ምክንያት ማወቅ ስለፈለጉ ያለ ይሄን ቆይ በኋላ ርዕስ አድርጌው ይዤ እመጣለሁ። ሊያ ኧረ አለምዬ አለም ነይ እስቲ ፎጣ አቀብኝ።